ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? የቀለም ስኩል ነው የአማርኛና የእንግሊዝኛ ቋንቋን በቀላል የምትማሩበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። በባለፈው ክፍለ ትምህርታችን ከመጀመሪያው የፊደል ገበታ ከሀ እስከ መ ድረስ ያለው ፊደላትን ተመልክተናል። ከዛ የቀጠለ ትምህርት ይዤላችሁ መጥቻለሁ። ማስታወሻ መያዝ ይልመድባችሁ። ያንዳንዱ ቅርጻቸውን ለዩዋቸው። እዚህ ጋር የምትመለከቷት ሰ ትባላለች፣ ንጉሱ ሰ። ለሌሎቹ የአማርኛ ፊደላት 7 ዝርያዎች አሏት። ሰባቱን የምናየው ይሆናል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ልመልስላችሁ አንዴ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህ የሰ ዝርያዎች ናቸው። በዚህ በኩል በአንድ ኮሎምን የሚገኙትን ሰ በደንብ ለዩዋቸው። ሳ፣ ሶ፣ ሱ፣ ሴ፣ ሲ፣ ስ። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህ የሰ ዝርያዎች ናቸው። ቀጥለን የምናገኛት የአማርኛ ፊደል ደግሞ ረ ናት። ረ ለአጻጻፍ በጣም ቀለል ያለች ናት። ከአንድ ቋሚና ከአንድ አግዳሚ ነው የምትመሰረተው። ረም እንደ ሌሎቹ 7 ዝርያዎች አሏት። ይኸው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እነዚህ 7ቱ ናቸው የረ ዝርያዎች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ስለዚህ የረ ዝርያዎችም ቅርጻቸውን አንዱን ከአንዱ መለየት ይኖርባቸዋል። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እኒህ ከመቀጠለው የምናገኛቸው የአማርኛ ፊደላት ናቸው፣ ሁለቱ ማለት ነው። ለማስታወስ ያክል መን ልመልስላቸው። እዚህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ልመልስላችሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ፣ mu, ሚ፣ ማ፣ ሜ፣ ም፣ ሞ። 7ቱ የመዝሪያዎች ናቸው እነዚህ። በዚህ መልኩ የጻፍኳቸው ራሳችሁን ትፈትሹ ለማለት ነው። እዚህ ጋር በተራ ካስቀመጥኩት ቁጥራችሁ ትደርሱበታላችሁ። ዝብርቅርቅ አድርጌ ያስቀመጥኳቸው ራሳችሁ ምን ያክል ይዣለሁ የሚለው ነገር እንድትፈትኑ ነው። ይቺኛው ማናት? ሰ። እዚህ ጋር ስመጣ ቅርጿን ማየት በደንብ ሳ። እዚህ ጋር ሶ። ይቺ ረ፣ ይቺ ራ፣ ይቺ ሮ። ይቺ እዚህ ጋር መ፣ እዚህ ጋር ማ፣ እዚህ ጋር ስትመጣ ሞ። ስለዚህ ቅርጻቸውን በደንብ መለየታችሁን እዚህ ጋር ቼክ ማድረግ። እዚህ ጋር ማናት? ይቺ ሱ፣ ሲ፣ ሩ፣ ሬ፣ ሙ፣ ሜ። እዚህ ጋር ስንመጣ ሲ፣ ስ፣ ሪ፣ ር፣ ሚ፣ ን። ስለዚህ አንዱን ከአንዱ ቅርጻቸውን መለየታችሁን እርግጠኛ ሁኑ። እየጻፋችሁ ከሆነ ግን እዚህ ጋር ጀምራችሁ ነው የምትሄዱ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እነዚህ 3ቱ የአማርኛ ፊደላት ናቸው። መ፣ ሰና ረ። ከዚህ ቀጥለን የምናገኛቸው ሰ፣ ሸ፣ ቀ፣ በ እያልን እንቀጥላለን። በሚቀጥለው ክፍል ቪዲዮ የሚሰራላችሁ ይሆናል። በእነዚህም ቃላትን የምንሰርት ይሆናል።
በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ሁኑ። ህዝብ አላሰራኝም።